ከመቶ ሚሊዮን ዓመት በፊት ነበር። ምድርም ፍጹም የተለየ ይመስል ነበር። ሰዎች በሌሉበት በዚህ ፕላኔት ላይ አንዳንድ አስፈሪ እንስሳቶች ይገዙ ነበር። እነሱም ታዲያ ዳይኖሰሮች ናቸው። ዳይኖሰር በጣም ትልቅ ከመሆኑ የተነሳ ከእንስሶች የበለጠ ረጅም ነበር። መንጋጋዎቹ በጣም ጠንካራ ስለሆኑ በአንድ ሰከንድ ውስጥ አጥንቶችን ያደቁ ነበር። በጣም ፈጣን ከመሆናቸው የተነሳ በሰዓት 90 ኪሎ ሜትር ይሮጣሉ። ምድርን ከ170 ሚሊዮን ዓመታት በላይ ገዙ ኦር ሲቆጣጠሩት ነበር። ግን አንድ ቀን ከፕሌኔቷ ላይ ሙሉ በሙሉ ያጠፋቸው አንድ ነገር ተከሰተ። በትክክል ምን ተከሰተ እና እንዴትስ የሚለውን በዛሬ ቪዲዮ የምንረዳ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቤተሰብ አባል መሆን ይችላሉ። እናመሰግናለን። ወደ ቪዲዮ። As it gets closer to the planet, the Earth's gravitational pull gets stronger. They now can't see what's headed their way. ቤተሰቦቼ ዳይኖሰር የሚለው ቃል የመጣው ከግሪክ ነው። ጂኒዮስ እና ከሶሩስ ነበረ። ጂኒዮስ ማለት አስፈሪ ማለት ሲሆን ሶሩስ ማለት ደግሞ ሊዘርድ ኦር እንሽላሊት የሚለውን ቃል ይይዝልናል። ስለዚህ በአጠቃላይ አስፈሪ እንሽላሊት የሚለውን ትርጓሜ ይይዝልናል። ይህ ማለትም የዳይኖሰር ቀጥተኛ ፍቺው ነው። ቃሉም ደግሞ በ1841 ለመጀመሪያ ጊዜ ጥቅም ላይ ውሏል። የዳይኖሰር ቅሪተ አካሉ ሲገኝ ነው። ሪቻርድ ኦውን የተባለ የብሪታንያ ሳይንቲስት ነበር። እሱም ደግሞ ለመጀመሪያ ጊዜ ዳይኖሰር የሚለውን ቃል የተጠቀመ ነው። በዛን ጊዜ የነበሩ ሰዎች ስለ ዳይኖሰር ወይም ደግሞ ስለ መልኩ ብዙም አያውቁም ነበር። ስለዚህ ዳይኖሰሮች እንዴት ሊመስሉ እንደሚችሉ የመጀመሪያ ስዕሎች አሁን ከምናውቀው የተለዩ ናቸው። ሜጋሎሳውር የመጀመሪያው ቅሪተ አካል አንዱ ነበር። የእሱ የመጀመሪያ ስዕሎች ተመልከቱት። ከብዙ አስርት ዓመታት በኋላ ተመራማሪዎች ስለሱ ተጨማሪ መረጃ እንዳገኙ ስዕሉን አስተካክለዋል። የበለጠ ተጨባጭ እንዲሆን ለማድረግ በመሞከር ላይ ይገኛሉ። ስለዚህ ስዕሎቹ አሁን ላይ ይህንን ይመስላሉ። ዛሬ በዓለም ዙሪያ ከ10,000 በላይ የሆኑ የዳይኖሰሮች ቅሪተ አካል በቅሪት ተመራማሪዎች ተገኝተዋል። ይህ ብቻም አይደለም፣ ከ900 በላይ የሚሆኑ የተለያዩ ቅሪት አካላቶችም ተገኝተዋል። የሚገርመው ግን ከ2003 እስከ 2022 ድረስ በአማካኝ በየዓመቱ 45 የሚያህሉ የዳይኖሰር ዝርያዎች ተለይተዋል። ባለፉት 4 ዓመታት የተገኙትን የዳይኖሰር ዝርያዎችን ፎቶዎች እስቲ ይመልከቱ። ከነዚህ ውስጥም ይህ በቺሊ የተገኘው አስገራሚ ዳይኖሰር ነው። በጅራቱ ላይም ስለት ወይም ምላጭ ይገኛል። ስሙም ደግሞ ስቴጎሳውረስ ኤልገሰን ይባላል። ምን አለፋችሁ ብቻ ዛሬ ስለ ዳይኖሰር በጣም ብዙ እናውቃለን። ግን ኑ ይህን ታሪክ ከመጀመሪያው ጀምር። ከሚሊዮኖች ዓመታት በፊት ነበር። ሳይንቲስቶች እንደሚገምቱት የመጀመሪያው ዳይኖሰር ከ230 እስከ 240 ሚሊዮን ዓመታት ገደማ ብቅ እንዳለ ነው። ምክንያቱም እስካሁን ያገኛቸው ጥንታዊ የዳይኖሰር ቅሪተ አካላት ከ231.4 ሚሊዮን ዓመታት በፊት በአፍሪካ ይገኛሉ። አሁን የምታያቸው አህጉራት እስያ፣ አፍሪካ፣ አውስትራሊያ፣ አውሮፓ ሁሉም አህጉራት አንድ ላይ የተጣመሩ ነበሩ። አንድ አህጉር ብቻ ነበረም፣ እሱም ደግሞ ፓንጂያ የምንለው። አንዳንድ ሳይንቲስቶች ፓንጊያን እንደዚህ ይመስላል ብለው ይናገሩ ነበር። እኛ የምናውቃቸው የአህጉራት አቀማመጥን ማየት ትችላላችሁ። ከዚያ የምድር የአየር ሁኔታ ደረቅና ደረቅ ነበረም፣ ዝናብም የለም ማለትም ይቻላል። ይህ ጊዜ የትሪያሲክ ፔሪድ ይባላል ወይም ደግሞ የሶስትዮሽ ጊዜ ተብሎ ተሰይሟል። ዳይኖሰር ብቅ ማለት የጀመረበት ዘመን ነበር። በዝግመተ ለውጥ ምክንያት ዳይኖሰሮች ቀስ በቀስ ምድርን ይሞሏትም ነበር። የዚያን ዘመን ዳይኖሰሮች እኛ እንደምንገምተው አይነት አልነበሩም። መጠናቸው በጣም ትንሽ ነበር። በጊዜውም የነበሩ ዳይኖሰሮች የጋራ አጠቃላይ 2 ሜትር ርዝመት ያላቸው ብቻ ነበሩ። ለምሳሌ ኢሮራፕተር የዚያን ዘመን የነበረ ዳይኖሰር ነበረም። በእውነቱ ይህ ዳይኖሰር የሌሎችን ዳይኖሰሮች ቅድመ አያት በመባል ይታወቃል። የዘመኑ ዋነኛ እንስሳት ግዙፍ የሚሳቡ እንስሳት ነበሩ። ከነዚህ ተሳቢ እንስሳት መካከል አንዳንዶቹ ደግሞ እንደነዚህ ያለ ቆንጆች ይመስሉም ነበረ። ያ የተሳቢዎች ሁሉ ቅድመ አያት እንደሆነ ይታመናል። ከጊዜ በኋላ ምድር መለወጥ ጀመረች እና የፓንጃውም አንድ ክፍል መሰበር ጀመረ። በአህጉሮች ውስጥም ስንጥቆቹ ታዩ። እሳተ ገሞራ ፍንዳታዎች እና በአካባቢው ትላልቅ ፍንዳታዎች ተከስተዋል።